ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና ስንቶ ጠብቆናልና እስከዚህም ሰዓት አድርሶናልና አሁንም ክብር በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ ሁሉ ሰላም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ላይ ስለ ስራው ሁሉ በስራው ውስጥ ሁሉ እናመሰግናለን። ሰውረህናልና፣ ረድተህናልና፣ ጠብቀህናልና፣ ወደ አንተ አቅርበህ ጠብቀህናልና፣ ሰንተህ ጠብቀህናልና፣ እስከዚህም ሰዓት አድርሰህናልና
መታሰቢያው ምስጋናውና ብዙና ጥቂቱን የተሰወረውንና የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ ለሁሉ በረከትን የሚያድልበት ስልጣን ገንዘቡ የሚሆን አምላካችን እግዚአብሔር የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምና በቀልን ቅናትና ጠብን በባልንጀራው ላይ ማንም በማንም ላይ ቢሆን አያት ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት ያርግባቸው። መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በክብርት ቤተ ክርስቲያን ሁልጊዜ ክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጠህ። በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም አቤቱ ሰው ወዳጅ ሆይ ዳግመኛ ከቸርነትን እንለምናለን እንሻለንም። ስለ እነዚህ ስለ ወንዶችም ስለ ሴቶችም ማሮች አባቶቼና ወንድሞቼ እህቶቼም ደካማ ስለመሆኑ ስለ እኔም ስለ ባሪያ በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምሕረትን ጎዳና ጥረግልን፣ የኃጢአታችንን ማሰሪያ ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለና ቸር ሰው ወዳጅ ሆይ የፍጥረት ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን፣ ባርከን፣ አክብረንም
ነፃም አድርገን አንጻን፣ የተፈታን ነፃም የወጣን አድርገን ሕዝቡን ሁሉ ፍታቸው። ስምህን መፍራትንም የተመላን አድርገን ቅዱስ ፈቃድን በመፍራት አጽናን። ቸር ሆይ ጌታችንና አምላካችን መድኃኒታችን አንተ ኢየሱስ ክርስቶስ ነህና ምስጋናና ክብር ላንተ እናቀርባለን። ሰማያዊ ከሚሆን ከቸር አባትህ ጋር ማያዊ ከሚሆን ከመንፈስ ቅዱስን ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታ እንዲያደርገን ዘንድ ሰላምን ማልዳለን። እግዚአብሔር የእሱን ሃይማኖት በንጹህ ጠብቅ ይሰጠን ዘንድ ስለ ሃይማኖታችን ማልዳለን። እስከ ፍጻሜያችን ድረስ እግዚአብሔር መንፈስ ቅዱስ አንድን የጠብቀን ዘንድ ስለ አንድነታችን ማልዳለን። በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስትን ማልዳለን። ቅዱሳን ስለሚሆኑ ነቢያት ከእሳቸው ጋር እግዚአብሔር ቆጥረን ዘንድ ማልዳለን። እነሱ ደስ እንዳሰኙ ደስ ልናሰኘው እግዚአብሔር ማገልገሉ ይሰጠን ዘንድ እድል ፈንታቸውን ያድለን ዘንድ አገልጋዮቹ ስለሚሆኑ ሐዋርያትን ማልዳለን። እግዚአብሔር ለእኛ የሰማዕትነትን ሥራ የሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱን ለረጅም ወራት የሰጠን ዘንድ ያለነው በንጽሕና ሆነው በእውቀት ያመኑ ካህናት ያቀኑ ዘንድ ስለ ርዕሰ ሊቃነ ጳጳሳችን ስለ አባ ማትያስ ብፁዓን ስለሚሆኑ ሊቃነ ጳጳሳት አባ መቃርዮስ አባ ሚካኤል ማልዳለን። የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ መትጋትን ሰው መፍራቱን እስከ ፍጻሜ ይሰጥልን ዘንድ ድካማቸውን ይቀበልን ስለ ቀሳውስት ማልዳለን። ፈጽመው ሊፋተኑ መፋተን እግዚአብሔር የሰጣቸው ዘንድ በቅድስና የሚቀርቡ ዘንድ ድካማቸውንና ፍቅራቸውን ያስቡ ዘንድ ስለ ዲያቆናት ማልዳለን። የሃይማኖታቸውን ትጋት ሊፈጽሙ እግዚአብሔር የሰጣቸው ዘንድ ስለ ነፍቀ ዲያቆናት ስለ አንባቢው ስለ መዘምራንም እንማልዳለን። ልመናቸው ሊሰማቸው ዘንድ ይልቁንም የመንፈስ ቅዱስን ሀብት በልቡናቸው ያሳድርባቸው ዘንድ ድካማቸውን ይቀበል ዘንድ ስለ ባልቴቶች ረዳትም ስለሌላቸው እንማልዳለን። እግዚአብሔር የድንግልናቸውን ዋጋ አክሊል ይሰጣቸው ዘንድ ለእግዚአብሔር ወንዶችም ሴቶች ልጆች የሆኑ ዘንድ ድካማቸውን ይቀበል ዘንድ ስለ ደናግል እንማልዳለን። በመታገሳቸው ዋጋቸውን ይቀበሉ ዘንድ እግዚአብሔር የሰጣቸው ስለሚታገስ ሰዎች እንማልዳለን። በንጽሕና ሆነው ይጠብቁ ዘንድ እግዚአብሔር ፍጹም ዓመት እንዲሰጣቸው ስለ ሕዝባውያን ስለማይምራን እንማልዳለን። በጎን ዕድል ኃጢአትን ለማስተሰረይ በሁለተኛ መወለድ የሚገኝበትን ሕጽበት እግዚአብሔር የሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። በዘመናችን ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። እውቀትን እሱ መፍራቱን እግዚአብሔር ይሰጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው እንማልዳለን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻውን ያስብ ዘንድ ስለ ዓለም ሁሉ እንማልዳለን። እግዚአብሔር ይቅርታው ባለን ቀኝ መጥቶ በፍቅርና በደህንነት ወደ ማደሪያቸው መልሳቸውን በደረቅ ስለሚሄዱ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን። እግዚአብሔር የዕለት የዕለት ምግባቸውን ይሰጣቸው ዘንድ ስለተራቡና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ፍጹም አረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ከስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ ሀገራቸው የመለሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በጎ ትምህርቱን ይሰጣቸው ዘንድ የድካማቸውን ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች እንማልዳለን። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱ ይልክላቸው ዘንድ ስለታሙትና ስለ ድውያኑ እንማልዳለን። ቅድስት ቤተ ክርስቲያን ወገን ስለሞቱ ሰዎች እግዚአብሔር ዕረፍት ቦታ ይሰጣቸው ዘንድ እንማልዳለን። እግዚአብሔር ላይ
እንዳይቀየማቸው ከማተም ተመልሶ ፍጹም ረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን ማልዳለን። በሚሻበት ቦታ እግዚአብሔር ዝናቡን ያዘንብ ዘንድ ስለ ዝናብ እንማልዳለን። የወንዙን ውሃ ምላልን ብለን እግዚአብሔር እሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዙ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣ ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምና የምንማልድ ሁላችን በሰላም ፈስ ይጠብቀን፣ ፍቅርንም ይስጠን፣ አይነ ልቡናችን ያብራልን። ፈቃዱ ሆኖ ጸሎታችን ይቀበል ዘንድ ቀርበን እግዚአብሔር ለምነው አውቀን በሀብቱና አርግዘን በእርሱም ስም እንመካ ዘንድ በነቢያትና በሐዋርያት መሰረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ። ቀርበን አምላካችን እግዚአብሔር ለምነው ወዶ ጸሎታችን ይቀበል ዘንድ
ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደው ቢኖር በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስት ድንግል ማርያም መወለዱን የማያምን ሰው ሁሉ እንግዳ እስከሚሆን ምጽአቱ ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረው የተለየ ይሆን። መጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 1 እስከ 12። ጸሎቱና በረከቱ በርዕሰ ሊቃነ ጳጳሳቱ አለቃ በአባ ማትያስ፣ ብፁዓን በሚሆኑ ሊቃነ ጳጳሳት አባ መቃርዮስ፣ አባ ሚካኤል፣ በመምህራችን በቆሞስ አባ ኪዳነ ማርያም፣ በደብራችን በደብረ ምሕረት፣ በሀገራችን በኢትዮጵያ በምንኖርባት በካናዳ እንዲሁም ለጸሎት በተሰበሰብነው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። ነገር ግን ላለው ራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናቸው እግዚአብሔር አባት አባት ብለው የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ነገር ግን በዚያን ጊዜ እግዚአብሔርን ሳያውቁ በባህሪያቸው አማልክት ለማይሆን ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅ መጀመሪያ ትምህርት እንዴት ትመለሳላችሁ? እንደገና ባሪያዎች ሆናችሁ ዳግመኛ ለዚያ ልትገዙ ትወዳላችሁን? ቀንንና